ሰላም እንዴት ናችሁ? በዛሬ ቪዲዮአችን የስራ አፕሊኬሽኖች ለኤችአሮች ሲላኩ ከነሱ ፖይንት ኦፍ ቪው ምን ይመስላሉ? እንዴት ነው ሪክሩት የሚያደርጉት? የተላኩላቸውን አፕሊኬሽኖች እንዴት ነው የሚከፍቱት? ፕላስ ደግሞ የትኞቹ አፕሊኬሽኖች ጥሩ ናቸው፣ የትኞቹስ መስተካከል አለባቸው የሚለውን ከኤችአር ፖይንት ኦፍ ቪው የምናይ ይሆናል። እስከዛሬ ድረስ ቻናላችንን ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ በማድረግ እና ቪዲዮን ላይክ በማድረግ እንጀምር። ዛሬ የምናየው ለሲኒየር ሴልስ ፖዚሽን የወጣ ጆብ ፖስት ነው። ለዚህ ጆብ ፖስት የተላኩ አፕሊኬሽኖችን እየከፈትን መስተካከል ያለባቸውን ኮሜንት እያደረግን ጥሩ የሆኑትን ደግሞ አፕሪሼት እያደረግን ከኤችአር ፖይንት ኦፍ ቪው የምናይ ይሆናል። ወደ መጀመሪያ አፕሊካንታችን ስንሄድ አጠር ያለ ከቨር ሌተር ጽፏል። ግን ከቨር ሌተሩ እንደምታዩት ለኤአይ ፕሮምፕት ለመጻፍ ያዘጋጀውን ነው ዳይሬክትሊ ቁጭ ያደረገው እንጂ የሰጠውን ሪዛልት አይደለም። ከቨር ሌተሩን በደንብ ማስተካከል ነበረበት። ኬርለስነስ ያሳያል። እዚህ ጋር የአፕወርክ ፕሮፋይሉን በምናይበት ጊዜ ደግሞ ያስገባቸው ኢንፎርሜሽኖች በጣም ትንሽ ናቸው። የሚሰጠውን ሰርቪስ፣ ያለውን ስኪል እና ወርክ ኤክስፒሪየንስ አስገብቷል። ነገር ግን አፕላይ ካደረገው ጆብ ፖስት አንጻር ስኪሎቹን በደንብ የሚያሳይ ምን ያህል ሪሌትድ እንደሆነ ወይም ደግሞ ምን ያህል ለፊልዱ ብቁ እንደሆነ የሚያሳይ አይነት አገላለጽ አይደለም የገለጸው። ስኪል ሴክሽኑን በደንብ ማስተካከል ይችል ነበረ። ወርክ ኤክስፔሪንሱን ካያችሁት በደንብ ሪሌት ያደርጋል ከወጣው የጆብ ፖስት ጋር። ስለዚህ እዚህ ጋርም በደንብ ዲቴይሎችን መጨመር እና ሪክሩተሩን አትራክት ማድረግ ይችላል። ቀጥ አፕሊካንታችን ጋር ስንሄድ ደግሞ ከዚህ በፊት የ11 ዓመት ወርክ ኤክስፔሪንስ እንዳለው ጽፏል። የአፕወርክ ፕሮፋይሉን ስናይ የሚሰጠውን ሰርቪስ፣ ያሉትን ስኪሎች ጽፏል። ሶፍት ስኪል፣ ሃርድ ስኪልም ቦዝ አስገብቷል። ነገር ግን እዚህ ጋር ከቨር ሌተሩ ላይ እየጻፈውን 11 ዓመት ወርክ ኤክስፔሪንስ አለኝ ያለውን ወርክ ኤክስፔሪንሱን በደንብ ማሳየትና ምን ያህል ለዚህ ስራ ብቁ እንደሆነ ማሳየት ይችል ነበረ፣ ግን ይህንን አላደረገም። ቀጣይ አፕሊካንታችን ጋር ስንሄድ ደግሞ ዲቴይልድ የሆነ ከቨር ሌተር ጽፏል። ጥሩ ነው። እንደምናየው ፍሬሽ ግራጁዌት ነው፣ ነገር ግን ሲኒየር ፖዚሽን ላይ ነው አፕላይ ያደረገው። እንደ ሪክሩተር ስታዩት ያን ያህልም አትራክትድ አያደርገውም ሪክሩተሩን። እስኪ ወደ ፕሮፋይሉ ገብተን እንሂድና ባዮን በደንብ ዲቴይልድ አድርጎ ጽፏል። የሚሰጣቸውን ሰርቪሶች፣ ሴልስ እና ሴልስ ፕሮሞሽን ሪሌትድ የሆኑ ስኪሎችንም አስገብቷል። ያለውን ኤጁኬሽን ባክግራውንድን በደንብ ጽፏል። ዲቴይሎች አሉት። ያው ኤጁኬሽን ላይ ይህን ያህልም ዲቴይል አያስፈልግም፣ ግን መኖሩ ጥሩ ነው። ላንጉጅ አስገብቷል። ይህ ፕሮፋይል አሪፍ የሆነው ምንድን ነው? በደንብ እያንዳንዱን ማስገባት የሚቻለውን ነገር ከባዩ ጀምሮ የሚሰጠው ሰርቪስ፣ ያሉትን ስኪሎች ሞስት ኦፍ ደም አር ሶፍት ስኪል ቢሆንም ሃርድ ስኪሎችንም አስገብቷል። ኤጁኬሽንም ዲቴይልድ አድርጎ አስገብቷል። ላንጉጅ አስገብቷል። ግን ይሄ ጆብ ፖስት የወጣው ለሲኒየር ሴልስ ፖዚሽን ነው። ምንም አይነት የወርክ ኤክስፔሪንስ ግን የለውም። ስለዚህ ፕሮፋይሉ ምንም ጥሩ ተደርጎ ቢሰራ እንኳን ለሲኒየር ፖዚሽን የወጣ ስራ ስለሆነ እንደምናየው አፕሊካንታችን ጁኒየር ነው። ስለዚህ ምንም የስራ ኤክስፔሪንስ ሳይኖረው ለዚህ ስራ ማለፍ ይከብደዋል። ቀጣይ አፕሊካንታችን ጋር ስንሄድ ከቨር ሌተሩ ጋር ዲቴይል ነው ያስገባው። እንደምናየው ደግሞ ያስገባው ከቨር ሌተር ሳይሆን ሲቪ ላይ የሚገቡ ኢንፎርሜሽኖች ናቸው። ሲቪውም ከታች አታች ተደርጓል። የአፕወርክ ፕሮፋይሉን በምናይበት ጊዜ ደግሞ ያለውን ወርክ ኤክስፒሪየንስ፣ ላንጉጅ አስገብቷል። ግን ያለው ወርክ ኤክስፒሪየንስ ጁኒየር እንደሆነ ነው የሚያሳየው። 3ኛ ዓመት ዩኒቨርሲቲ ተማሪ እንደሆነ ያሳያል። ጆብ ፖስቱም ለሲኒየር የወጣ ነው። ምንም ይሄኛውም እንኳን ጥሩ ፕሮፋይል ቢኖረውም ሪሌትድ ለሆኑ ለሌሎች ከሱ ጋር ፊት ከሚያደርጉት ስራዎች ጋር አፕላይ ቢያደርግ የተሻለ ነው። ቀጣይ አፕሊካንታችን ጋር ስንሄድ ዲቴይልድ የሆነ ከቨር ሌተር ተጽፏል። ጀስት ራንደምሊ ከላይ እንደማየው እስኪ እንደማደርገው ባይኔ ለሴልስ ሪሌትድ የሆኑ ኪወርዶችን ተጠቅሟል። which is good። ባያቸው ላይ ከዚህ በፊት የቢቱቢ እና ቢቱሲ ሴልስ ስራዎችን ፕሮጀክቶች እንደሰሩ አስቀምጠዋል። ግን ይህንን ኤክስፒሪየንስ ወርክ ኤክስፒሪየንስ የሚል ሴክሽን ላይ በደንብ መጻፍ መቻል ነበረበት። የት ድርጅት እንደሰሩ፣ ምን ያህል ጊዜ እንደሰሩ፣ ምን ፖዚሽን ላይ እንደሆነ እንደነዚህ አይነት ዲቴይል የሆኑ ኢንፎርሜሽኖችን ሪክሩተሩ በሚፈልግ ጊዜ ካልተሰጠው ወደ ቀጣይ አፕሊካንት ይሄዳል ማለት ነው። ስለዚህ ወርክ ኤክስፔሪንሳቸውን በደንብ ስላልጻፉ ወደ ኢንተርቪው ማለፍ ፕሮባቢሊቲያቸው በጣም ትንሽ ነው። ቀጣይ አፕሊካንት ጋር ስንሄድ በጣም አጭር የሆነ ከቨር ሌተር አለ። ከዚህ በፊት የፋሚሊ ሾፕ ላይ የወርክ ኤክስፔሪንስ፣ የሴልስ ኤክስፔሪንስ እንዳለው ሜንሽን ያደርጋል። የፋሚሊ ኤክስፔሪንስ ላይ ሜንሽን ስናደርግ ካምፓኒውን ሜንሽን ብናደርግ የተሻለ ነው ኢንስቴድ ኦፍ
ፋሚሊ ቢዝነስ እንደሆነ ሜንሽን ከምናደርግ ባያቸው ተሞልቷል። ግን የሶፍትዌር ፕሮፌሽናል ናቸው፣ ጁኒየር ናቸው። ሜንሽን ያደርጓቸውም ስኪሎች ለቴክ ፕሮፌሽናል እንጂ ለሴልስ ፕሮፌሽናል የሚሆኑ አይደሉም። እንዲ ያላቸውን ላንጉጅ ፕሮፊሸንሲ አስገብተዋል። ፕሮፋይላቸው ከሞላ ጎደል ተሞልቷል ማለት እንችላለን። ጀስት ወርክ ኤክስፒሪንስ የለውም። ሌሎቹ አዲሽናል ዲቴሎችም ይጎሉታል። ግን አፕሊካንቱ የሚሰራበት ፊልድ ከተፈለገው ፊልድ ኮምፕሊትሊ የተለያየ ነው። ወደ ኢንተርቪው ሾርት ሊስትድ አይደረግም ማለት ነው። ቀጣይ አፕሊካንታችንም ከቨር ሌተራቸውን አሟልተዋል። ነገር ግን ሪሌትድ የሆኑ ኪወርዶችን እንደዚህ ስኪም እንኳን ሳደርግ እየታየኝ አይደለም። ሶ የእምነት ሹር ትክክለኛ ፕሮፌሽናል ይሁን አይሁን ግን የ8 ዓመት ወርክ ኤክስፒሪየንስ እና ኤምቢኤ እንዳለው ይገልጻል። ጀነራል ማናጀር እና ሂውማን ሪሶርስስ ላይ ወርክ ኤክስፒሪየንስ እንዳላቸው ያሳያል። ጀነራል ማናጀር ሂውማን ሪሶርስስ፣ ኮመርሻል ስትራቴጂክ ቢዝነስ ፕላኒንግ ኤንድ ትራንስፎርሜሽን ዳይሬክትሊ ሪሌትድ የሆነ ከሴልስ ጋር ሪሌትድ የሆኑ ስራዎችን ባያሳይም ሰው ባዮ ላይ አንድ አፕሪሼት ያደረግኩት ነገር ከዚህ በፊት ያሳኳቸውን ነገሮች ሜንሽን አድርገዋል። የሚሰጡትን ሰርቪስ ጽፈዋል። ሂውማን ሪሶርስስ ኦኬ ያላቸውን ስኪል አስገብተዋል፣ ግን በጣም ትንሽ ነው የገባው። ያላቸውን ወርክ ኤክስፒሪየንስ በደንብ ጽፈዋል። ጀነራል ማናጀር፣ ሂውማን ሪሶርስስ፣ ሲኒየር ሌክቸረር። እዚህ ጋር አንድ ያየሁት ነገር ኳሊፋይድ የሆኑ አፕሊካንት ናቸው፣ ግን ለዚህኛው ስራ ለሲኒየር ሴልስ ፕሮፌሽናል ብቁ ናቸው ወይ የሚለው ሌላ ጥያቄ ነው። ይሄ አፕሊካንት አዘ ጀነራል ማናጀር እና ሂውማን ሪሶርስስ እንጂ አዘ ሲኒየር ሴልስ ከዚህ በፊት ሴልስ ሪሌትድ የሆኑ ስራዎች ምንም የተሰሩ የለም፣ ምንም እንኳን ሲኒየር ቢሆኑ። ፖርትፎሊዮቸውንም አስቀምጠዋል። ኤጁኬሽናቸውን በደንብ ኦርጋናይዝድ ነው። ያላቸው ሰርተፊኬቶችን ሜንሽን ተደርገዋል። ላንጉጃቸው ለጀነራል ማናጀር ኦር ለሂውማን ሪሶርስስ ሲኒየር ሮሎች አፕላይ ቢያደርጉ የተሻለ ሪዛልቶችን ያገኛሉ። ሆፕፉሊ ከቪዲዮ በጣም ብዙ ነገሮችን እንዳገኛችሁ ተስፋ እናደርጋለን። አሁን በኋላ ለሚወጡ የስራ ፖስቶች ደግሞ አፕላይ ከማለታችሁ በፊት እነዚህን ዛሬ ያየናቸውን ነጥቦች ማስተካከላችሁን እርግጠኛ ሁኑ። ኤችአሮች ምን አይነት አፕሊኬሽኖችን ይፈልጋሉ፣ ሲቪን እንዴት አድርጌ ላስተካከል የሚሉትን እንደነዚህ አይነት ጥያቄዎች ካላችሁ ከዚህ በፊት ቪዲዮዎች ሰርተንባቸዋል። እነሱን ቼክ አድርጓቸው። ሌሎችም የምንለቃቸው ጠቃሚ ቪዲዮዎች እንዳያመልጧችሁ ቻናላችንን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ።